ይኸውልሽ በጣም አሁን ላይ በጣም የረቀቀ ዘመን ላይ ነው ያለነው። ፎቶ በጣም እኔ ራሴ ፖስትኩት እስከ እንዴ ፎቶ አለኝ እንዴ ብዬ እስከምወዛገብ ድረስ የራሴንም ፎቶ በደንብ አድርገው ኤዲት አድርገው አቀናብረው ምናምን ይሰሩልኛል። በጣም ከመውደዳቸው የተነሳ ማለት ነው። እና ይሄም ቅርብር ሊሆን ይችላል አይታወቅም። እና በዚህ ጊዜ በደንብ ልትበቀልሽ እንዳልሆነ በምን እርግጠኛ ነሽ? ይሄ እንዴት ነው የኤአይ በጣም ከኛ አቅም በላይ ስለሆነ በዚህ ሰዓት ብዙ ነገሮችን መስራት ትችያለሽ አይደለም? ፎቶ ማቀናበር በጣም ብዙ ነገር ይሰራል በዚህ ዘመን። ስለዚህ ቅንብር ሊሆን ይችላል እና ከጀርባ ያለው ነገር ደግሞ በደንብ አድርጌ ማጣራት አይከብደኝም። እሱማ እኮ እኔም እያጣራሁ ነው፣ ግን ከጀርባ ሴራ እየተሰራ እንደሆነ ግንኙነት እንዳላቸው እኔ እህቶሽ እንደዚህ ሞኝ ምናምን ነው እንደ ይመስልሽ? ሞኝም አትመስኝም እኮ ቆቅለሽ ዝም ብሎ መበላት አለ አንበሳለሽ ስማቃለሁ፣ ግን ይሁን አለ አይደል? ፍርሃት አለኝ። ገብቶሻል? ልትበቀልሽ መሆኑን ምናምን ነው አሁን እየተናገረች ያለችው እሷ ማለት ነው። ስለዚህ ያ ነገር ደግሞ እንዳይሆን አንቺ በዚህ ብዛቱን አትዩ ብዛቱን ማልችለውም የነሱ ለሳ ተከፍሎ ማያልቅም። አዎ እንግዲህ በጣም በነገር ላይ ምርጥ ፋሚሊዎች አሉ እውነት ለመናገር እና የነሱ ቃላት ራሱ እንዴት ነው አፕሪሺየት ያደርግሻል አንዳንዴና እንደዛ ነው። እኔ እዚህ ራሱ ሆኜ የሆነ አገኘሻት ወይ እንደዚህ ነው ብቻዋ እንደዚህ እንዳትለቂያት ምናምን በጣም የሚጨናነቁ እናቶች አሉ። እውነት በተለይ አንድ እህት አለች ከትግራይ በኢየሱስ እንዴት እንደምትጨናነቅ ልነግርሽ አልችልም። የምር በጣም ነው የምትወድሽ። እውነት አድርሽልኝ ብላኛለች። ልክ ሩታዬን የምትመስል እህት ልጅ አለኝ አለች። አንቺን ነው የምትመስለው ያለች። የምር እሷን ነው የምትመስለው እና እሷን ባየሁበት ነው ማያት እና በጣም ነው የምወዳት ንገሪልኝ ብላኛለች። በዛ አጋጣሚ ትከታተላለች፣ ታይሻለች። ያው ነግሬልሻለሁ እናቴ። በጣም እግዚአብሔር ያክብርልኝ የኔ እናት። ፎቶዋን ግን ብትልክልኝ እንዳሳቤ ልጇን ልክልሻለሁ፣ ችግር የለም። ከዛ በኋላ አቀናብሬ ፖስት አደርጋለሁ ካልነበራት። ብዙ ሴርሞኒ ምናምን አላደረኩኝም። ያው ይሄ ቀስ በቀስ ይሄ ገና የምንተዋወቅበት ምናምን ላይክ የምንተዋወቅበት ስላችሁ በደንብ የምንለማመድበት ምናምን ነው። ከዚህ በኋላ ደግሞ በደንብ ብዙ ነገሮችን እያዘጋጀን ጥሩ ቆይታና ቆንጆ ታይም የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ከደስታዬ ጋር ያለው ነገር እስካሁን ባለው በጣም ተመችቶኛል። እውነት ለመናገር ጥሩ ልጅ ነው፣ ቆንጆ ልጅ ነው። በዛ ላይ የሆነ መልከኛ ነገር ነው እና ከመልክም ደግሞ ጸባዩ በጣም አሪፍ ነው። ከጸባይ ባሻገር ደግሞ ስምን መላክ ያወጣዋል ብለናል ባለፈው እና በቃ ደስ የሚል ልጅ ነው እውነት ለመናገር እና ስለዚህ ለእንደዚህ አይነት ሰው ደግሞ ያው ጥሩ ቆይታ ለማሳለፍ እንደዚህ አይነት ነገር በስሱም ቢሆን ማዘጋጀት ያስፈልጋል ብዬ ስላሰብኩኝ ነው ይሄንን ነገር በትንሹም ለማዘጋጀት የወሰንኩት እና ደስተኛ ይሆናል ብዬ አስባለሁኝ። እንደማይደበር ወይም ደግሞ ኢንጆይ እንደሚያደርግ ተስፋ አደርጋለሁ ማለት ነው እና ትንሽ ባለፈውም ደብሮት ነበር እውነት ለመናገር